ሰላም አድማጮቻችን፣ እንግዲህ ዛሬ ይዘላችሁ የቀረብነው እውነት ለመናገር በጣም ከባድና አሳዛኝ የሆነ ጉዳይ ነው። አዎ፣ በጣም በቀረበልን መረጃ መሰረት ነው የምንወያየው። አንድ ባል ሚስቱን ለዓመታት ሳታውቅ እያደነዘዘ ሲደፍራት ስለነበረበት ሁኔታ እጅግ በጣም አስደንጋጭ ታሪክ ነው። አዎ፣ የኬት የሚል ስም የተሰጣትን ተጎጂ ታሪክና ኬሚካል ኮንትሮል ስለሚባለው የጥቃት አይነት ያለውን መረጃ እንመለከታለን። ታሪኩ የሚጀምረው ኬት ከራሷ ከባለቤቷ በሰማቸው የእምነት ቃል ነው አይደል? አዎ። ሲደፍርሽ ነበር፣ ለዓመታት እያደነዘዝክ ፎቶሽንም ሳነሳ ነበር ብሎ ነገራት እና ይሄን ነገራት ደግሞ እንዴት ነበር ያልሽው? በጣም በሚገርም ሁኔታ እሷ እንደምትለው እራት ፓስታ እንበላለን እንደሚል ሰው በቃ በዕለት ተዕለት ንግግር ነበር ነው ያነችው። ይህ በራሱ ድርጊቱን ምን ያህል እንዳቃለለው ያሳያል። በትክክል። ከዚህ ቀላል ከሚመስል አረፍተ ነገር ጀርባ ግን ለዓመታት የዘለቀ በጣም ሱር የሆነ ጥቃት ነው ያለው። ማታ ማታ ሻይዋ ውስጥ መድኃኒት እየጨመረ ያደነዝዛት ነበር። ይህ እንግዲህ ኬሚካል ኮንትሮል ከምንለው አይነት ጥቃት ጋር ይያያዛል። ልክ ነው። ኬሚካል ኮንትሮል ስንል ጥቃት አድራሹ የሆነ መድኃኒት ወይም እጽ ተጠቅሞ ተጎጂን መቆጣጠር ወይም መጉዳት ማለት ነው በቃ። እና ይሄ ዘዴ ለምን አደገኛ ይሆናል? በጣም አደገኛነቱ አንደኛ ተጎጂዋ ምን እንደደረሰባት ለማስታወስ ትቸገራለች። ሁለተኛ ደግሞ ማስረጃ ማቅረብ በጣም ከባድ ነው የሚሆነው። እውነት ነው። ፕሮፌሰር ማሪን ሄስተር የሚባሉ ባለሙያ እንዳሉት እንደውም እንዲህ አይነት ጥቃቶች እየበዙ ነው የመጡት እና ብዙ ጊዜ በቤት ውስጥ በቀላሉ የሚገኙ መድኃኒቶችን ነው የሚጠቀሙት። የሚገርመው ደግሞ ያን ሁሉ ካመነ በኋላ ፖሊስ ጋር እንዳትሄድ አስጠንቅቋታ ሕይወቱ እንደሚያልፍ ምናምን ብሎ አስፈራርቷታል። ይሄ ራሱ የቁጥጥር አካል ነው ማስፈራራቱ። ዝም የማሰኘት ሙከራ ነው በርግጥ። እና በዚህ ምክንያት ደግሞ ለልጆቿ ስል ኬት ወዲያውኑ ሪፖርት ለማድረግ አመንተታ ነበር። ይህም ደግሞ ቀላል አልነበረ። አካላዊና ስነ ልቦናዊ ጉዳት እንደደረሰባት ነው የምንረዳው። በጣም ክብደቷ ቀንሶ ታማ ከፍተኛ ጭንቀት ውስጥ ገብታ ነበር። ከአንድ ዓመት በኋላ ነው ጉዳዩን መጀመሪያ ለእህቷ የነገረችው። ከዛ በኋላ ነው ወደ ፖሊስ ሄዱት? በቤተሰብ በኩል ነው ወደ ፖሊስ የደረሰው። ግን የፍትህ ሂደቱ ቀጥተኛ አልነበረም አይደል? በፍጹም አልነበረም። መጀመሪያ ክሱን አንስታ ነበረ። ለልጆቿ ስል ለሂደቱም ዝግጁ አልነበረችም። በጣም ከባድ ውሳኔ ነው። ከባድ ነው። ከ6 ወር በኋላ ግን ሐሳቧን ቀይራ ተመለሰች። ያኔ ምን ተፈጠረ? ያኔ መርማሪው ከፍተኛ ወንጀል ነው የተፈጸመብሽ ሲላት የሆነ አይነት አቋሟ የተመለሰላት ያህል እንደተሰማት ነው የገለጸችው። ማረጋገጫ በራሱ ትልቅ ነገር ነው። ግን የአቃቤ ሕግ ውሳኔ ሌላ ፈተና ይዞ መጣ። እንዴት? ፖሊስ በቂ ማስረጃ አለው፣ የባልየው እምነት ቃል አለ። ግን አቃቤ ሕግ በመጀመሪያ ክስ አልመሰረተም። እውነት? ይሄ እንዴት ሊሆን ቻለ? ማስረጃ እያለ ይሄ የኬትን ጉዳይ ብቻ ሳይሆን በአጠቃላይ እንዲህ አይነት ጉዳዮች ፍትህ የማግኘት ሂደታቸው ምን ያህል ከባድ እንደሆነ ነው የሚያሳየው። ማስረጃና የእምነት ቃል እያለም እንዴት ፍትህ ሊዘገይ እንደሚችል፣ ለተጎጆችም ተጨማሪ መከራ እንደሚፈጥር በጣም ያሳዝናል። ስለዚህ ምን አደረገች? ክሱ እንደገና እንዲመረመር ጠየቀች። ከዛ በኋላ ነው የቀድሞ ባለቤቷ ፍርድ ቤት እንደሚቀርብ የተነገራት። ይህ ሁሉ ሲሆን ድርጊቱን ካመነ ስንት ጊዜ ሆኖ ነበር? 5 ዓመት። ከ5 ዓመት በኋላ ነው ፍርድ ቤት የቀረበው። 5 ዓመት። ይሄ በራሱ በፍርድ ሂደቱ ደግሞ ያቀረበው መከላከያ የሚገርም። ኬት ተኝታ ሳለ እጇን ለማሰር እንጂ ለመድፈር አይደለም ያደነዘዝኳት ብሎ ነው የተከራከረው። የማይታመን መከራከሪያ ነው። ፍርድ ቤቱ ተቀበለው? አልተቀበለውም። ዳኛው ከራሱ ጋር በፍቅር የወደቀ የራሱን ጥቅም ብቻ የሚያሳድድ ጸጸትም የሌለው ሰው ነው ብሎ 11 ዓመት እስራት ፈረዱበት። ፍትህ ዘግይቶም ቢሆን መገኘቱ አንድ ነገር ነው። ይህ ጉዳይ ግን ይሄ ኬሚካል ኮንትሮል የሚባለውን ለመከላከል የሕግ እርምጃዎች ምን ያህል አስፈላጊ እንደሆነ ያጎላላል። ምን እየተደረገ ነው በዚህ በኩል? ለምሳሌ ዩኬ ውስጥ አዲስ መመሪያ ወጥቷል። በመጠጥ ውስጥ አደንዛዥ መጨመር እስከ 10 ዓመት የሚያስቀጣ ወንጀል ሆኗል። ይሄ ጥሩ እርምጃ ነው።
የቤት ውስጥ ጥቃት ኮሚሽነር ኒኮል ጃኮብስም ችግሩ የተባባሰ መምጣቱን ተናግረዋል። ጀስ ፊሊፕስ የምትባል የፓርላማ አባል ደግሞ የሰዎችን ደህንነትና የነጻነት ስሜት የሚጋፋ እጅግ የከፋ ወንጀል ነው ብላለች። የጉዳዩን ክብደት ያሳያል። በጣም ፈረንሳይም ውስጥ የጂዜል ፔሊኮን ጉዳይ ተመሳሳይ ነበር። እሱም በቅርቡ ፍርድ አግኝቷል። ወደ ኬት ስንመለስ አሁን እንዴት ናት? አሁን ከልጆቿ ጋር ሕይወቷን ለመቀጠል እየሞከረች ነው። ግን ፒቲኤስዲ ከአሰቃቂ ክስተት በኋላ የሚከሰት የስነ ልቦና ህመም እንዳለባት ታወቃል። ይህ ማለት የፍርሃት፣ የጭንቀት፣ ያለፈውን ደጋግሞ የማስታወስ ሁኔታ ማለት ነው አይደል? በትክክል በጣም ከባድ ሁኔታ ነው። የኬት ታሪክ እንግዲህ ጥቃት አድራሾችን ተጠያቂ ከማድረግ ባለፈ ለተጎጂዎች ቀጣይነት ያለው ድጋፍ ምን ያህል አስፈላጊ እንደሆነ ያሳያል። በጣም አስፈላጊ ነው። የስነ ልቦና ድጋፍ፣ የማህበራዊ ድጋፍ። ምክንያቱም እነዚህ ጥቃቶች በጣም ስውር ናቸው እና በተጎጂዎች ላይ የሚያደርሱት ጉዳት በጣም ዘላቂ ነው። ኬት መጨረሻ ላይ የተናገረችው ነገር ልብ የሚነካ ነው። ከምታስቡት በላይ በዝምታ ውስጥ ብዙ ጥቃቶች ይፈጸማሉ። እኔ ራሴ እስካሁን ድረስ ምን እንደደረሰብኝ፣ እንዴትስ ተጽዕኖ እንዳደረሰብኝ ሙሉ በሙሉ ለመረዳት እየሞከርኩ ነው ያለች። እውነት ነው። ይሄ በጣም ትልቅ ጥያቄ ያስነሳል። ልክ እንደ ኬት ታሪክ ያሉ ግን ተደብቀው የቀሩ በዝግ በሮች ውስጥ ያሉ ስንት ታሪኮች ይኖሩ ይሆን? እና እንደነዚህ ያሉ በጣም ውስብስብ ጉዳዮችን በተሻለ ሁኔታ ለመረዳት፣ ተጎጂዎችን በአግባቡ ለመደገፍ፣ ፍትሃዊ ተጠያቂነትንስ ለማረጋገጥ ምን አይነት ለውጦች ያስፈልጉናል በማህበረሰባችን፣ በስርዓቶቻችን ውስጥ? ይሄ ይመስለኛል ለአድማጮቻችን ትተንላቸው የምንላልፈው ትልቅ ሐሳብ፣ ብዙ መወያየት የሚያስፈልገው ጉዳይ ነው።